ትክክት ያለኝ ነገር ዝም ብለሽ አዶናይ ለምን ትያለሽ? ዝም ብለሽ ስለ አዶናይ ለምን ታወሪያለሽ? ዝም ብለሽ የአዶናይን ፎቶ ለምን ትፖስቻለሽ? ለምትሉኝ ሰዎች ጠቅለል አድርጌ ማለት ነው እንደዚህ ሰብሰብ አድርጌ እስቲ ስለ አዶናይን እንድጠላ ከፈለጋችሁ እስቲ ውሃ የሚያነሳ ነገር ንገሩኝ። እስቲ በምን ልጥላው? እውነት ቆይ አሁን እኔ ለእናንተ የምጠይቃችሁ አዶናይን በምን ልጥላው? ይቻላል? አይ ነውስ በምን እንጥላው? እንዴ አለመውደድ እኮ አይቻልም። ወደድክም ጠላህም አዶናይን ተወደዋለህ። በጣም የሚገርም ነው። ሰሞኑን በተለያየሁት ነገር በኢየሱስ ስም አንተ ምን አይነት ልጅ ነህ ግን? ኧረ በእናትህ ከበድከን እግዚአብሔርን። እንዴ አንዴ አትሳሳትም እንዴ አዶናይ በእናትህ። በቃ ሰዎች በጣም ከኋላችን እየተከተሉ አዶናይን ጥሉት እያሉ ስለሆነ እንዴ አንዴ ተሳሳት እስቲ። አልሳሳት አልከን እኮ። ኤኒዌይስ በጣም ነው የምንወድህ። በጣም ብዙዎች ይወዱሃል። የእውነት የምትገርም ልጅ ነህ። እንዳንተ አይነት ማለት ነው አንድ 10-20 ቢኖር ኢትዮጵያ ውስጥ እኔ ቃል የለኝም። በጣም ነው የምወድህ፣ በጣም ነው ማከብር። አረ በስማም ገደልከን። በቃ አቦ ከበድከን። በእናትህ ይሄን ቪዲዮ አድርሱለት ለአዶናይ። ከበድከን። ሳላገኘህ ግን እንዳትሄድ አዶናይ። ምናልባት ላታቀኝ ትችላለህ። ሳላገኘህ ካንተ ጋር ሰልፊ ሳልነሳ እንዳትሄድ። እናንተ ታውቃላችሁ አዶናይን እንዴት እንደምወደው እና ማግኘት እንዴት እፈልግ እንደነበር ብዙዎቻችሁ ታውቁ ነበርና የኔን ፍላጎት ደግሞ ውስጤን የምታውቁ ሰዎች መስማት ፈልጋችኋል። አዶናይን እንደጠበቅሽው አገኘሽ ወይ? እንኳን ደስ አለሽ ብላችሁኛል። በጣም ደስ ብሎኛል። አዶናይን እንዴት እንዳገኘሁት ታውቃላችሁ? ማይ ጉድነስ ኦ ማይ ጋድ ምንም ቃል የለኝም። ስክሪን ላይ እንዳየሁት ከነ ስነ ስርዓቱ ከነ ተግባሩ በቃ ምንም ሳልቀንስ ምንም ሳይቀነስ ራሱን ወርዶ በአካል አዶናይን አይቼዋለሁኝ። በጣም ሲበዛ መልካም ሰው አክባሪ፣ ዝቅ ብሎ ህፃናት ስትሆኑ ህፃን፣ አዋቂ ስትሆኑ አዋቂ እናንተን መስሎ አክብሮ በቃ የሚገርም ልጅ ነው። የእውነት ደክሞት እንኳን በጣም ደክሞት ፎቶ እንድንነሳ ስንጠይቀው እምቢ አላለንም እና ሁሉን አክባሪ ነው። እውነቴን ነው የምላችሁ። ኦ ማይ ጋድ ኧረ እንደሱ አይነቱን አብዛልን መድኃኔዓለም። አንዳንዶቻችሁ ፌመስ ስለሆነ ብቻ እያሽቃበጠን ያለን ይመስላችኋል። አይደለም። በቃ ብታዩት ትወዱታላችሁ። ምንም ያለምንም ጥያቄ ትወዱታላችሁ። እመቤቴን ነው የምላችሁና ተወዳጅ የሆነ ልጅ ነው። እኔ ግን አንድ ነገር ብየዋለሁ። በልቡ በጣም እንደምቀናና እግዚአብሔር አምላክ ልቡን እንዳይቀይርበት ጸሎት አረጋለሁኝ። አላቀሽም አለኝ ግን አዶናይ ይሄ ሁሉ ቪዲዮ ሰርቼ ቱቱካ ማናት አለኝ። ኤኒዌይስ ፎሎዊን መልስ አዶናይ፣ ፎሎዊን መልስልኝ ደስ እንዲለኝ። እስቲ እዚህ ጋር ሃይ በለኝ አንዴ እንኳን ተሳስተክ ሃይ አይችሻለሁ። ደስ ብሎኛል። እግዚአብሔር አምላክ ይጠብቀ። ሁሌም እንደዚህ አይነት ሰው ሆኖ እንደምትታዩት አይነት ሰዎች ሆኖ ደስ ይላል። እግዚአብሔር ይጠብቀ። እንዳንተ አይነቱን ያብዛልን። እውነቴን ነው የምላችሁ ከምር በጣም ደስ ብሎኛል። በጣም አልጠበቅኩም። ብዙ ተከታይ ያላቸው ሰዎች፣ ብዙ ሰው የሚያውቃቸው ሰዎች በዚህ ደረጃ እንደዚህ እኔ እንጃ ጠብቄ አልጠብቅም። እና የሚገርም ልጅ ነው። በቃ የሚገርም ልጅ ነው ስላችሁ የሚገርም ልጅ ነው። ተሰጥቶታል። ገና ብዙ ነገር ደግሞ እንደሚሰራ ባለሙሉ ተስፋ ነኝ። በማንኛውም መልካም ስራዎቹ ላይ ሚዲያዬ ላይ ባለኝ ሁሉ በምችለው አስተዋጽኦ አደርጋለሁ። ስላገኘው ደስ ብሎኛል። እጅግ በጣም ደስ ብሎኛል። አመሰግናለሁ። ለሰጠህን ክብር፣ ለምትሰጠው ለሰው የምትሰጠው ክብር ይለያል። ትችላለህ። እንወድሃለን። ዲኤምቪዎች ደግሞ ትለያላችሁ። ስንት በጣም ፍቅር የሆኑ ሰዎችን አውቄበታለሁ በዛች ሰዓታትና ዲኤምቪዎች ትለያላችሁ። ይመቻችሁ። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢተባበር
አዶናይ ተገኝቷል። ዛሬ አግኝቼዋለሁ። አዶናይ ተሳክቷል። ሪቺ አዙሪውና እንዴት ልዘላት ነጠላት ሰጡኝ በእግዚአብሔር ወይኔ ወይኔ እንደምትታየው ራሱ ቆንጆ ላይ ደግሞ ወይኔ አበባ ትመስላለች እኮ በእናታችሁ በዛው የኔ ቤተሰብ ገብተህ ነው ነይ አድዬ የራሳችሁ ና ቤታ ቤታ እንዴት ተንከባከቡ እዚህ ነው ያለው ሲልቨር ስፕሪንግ አሁን አይደለም ናቲ እዚህ ነው እህትሽ ነች እሷ አንቺ የምትመስል ወይኔ አንቺ ቆንጆ ነች። አዎ በጣም ሞዴል ነገር ነች። እቺ እንደምትታየው ነው የምታምረው። እግዚአብሔር ለፊልተር ያልተዋሽ እግዚአብሔር እኮ ምን አለ መሰለህ ትንሽ የቁጭ ስላለች ትልቅ ሴትዮ ምናምን ነው የመሰለች። ጀግኒት ተወዳጅዋ የኔና ጀግናው ዴቭን አግኝቼዋለሁ። አንበሳው ነይ ዋው I'm so happy እግዚአብሔር ቆንጆ ፎቶ ታረጋለች። ሞዴል ብቻ ነች እንዴ? ብዙ ነች። በእናትህ አንተ ራስህ ቴንክ ዩ ቲክታክ ላይ ስንወርድ ምናምን በላለ ድንጣይ ነፍስ ወጣው ዛሬ ዋው በጣም ደስ አለኝ። እግዚአብሔርን I'm serious ደስ ብሎኛል። ብዙ ሰው አስተዋወቁ ከዘረጅ ለመጣው ናቲ እሱ ደግሞ ጓደኛው ኦኬ ዛሬ ይሄ ሁሉ ፌመስ ሰው ስታይ እኔን ከዳኸኝ እንዴ? ሁሉ ሰው በስማም ዳመናን ይመስል አዶናይ ስል እንደውም ዛሬ በጣም ነው የፈካሁት። ትጥዬ ነው አንቺማ አረባ ማንንም አልቀየርሽም። በጣም ነው አዶናይ እኮ ጥሎኝ ይሄዳል። አይ ነው እኔ ነኝ ታዋጭኝ አንቺ ነሽ። አዶናይም ያገናኘን ስራ ስለዚህ ከአንቺ ጋር ጎረቤቴ አማካሪ ከሩቅ ዘመድ የቅርብ ጎረቤት እውነትሽን ነው። ግን ዛሬ ግን በጣም ደስ ይላል። ምን እበላለሁ አዶናይ ሳነሳን ብለው ምግቡን መጨረሻው መስሎኝ መድኃኒዓለም ያለ አስበሉ እንችላለን። እናቴ እንዴት ነሽ? ደህና ነሽ ወይ? ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢተባበር በመልካም መንፈሱ ክፋት